ምን ተሻለው ልጄ ግራ የገባህ ትመስላለህ እየጨለመም ስለሆነ እናና ቤት አድረህ ጧት ትወጣለህ ልጄ እስኪ ጭንጥጣ መቸገር አልነበረቦትም ግን በጣም ነው ማመሰግነው ከጨረስክ ደግምልሃለሁ ይቅርታ ግን እዚህ አካባቢ በመንድን ነው የምትኖሩት ማለት የምትተዳደሩት አይ ልጄ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት የሷን ወተት እየሸጥን ነው የምንተዳደረው ልጄ ጋሺ እንግዲህ እንዳከበራችሁ ፈጣሪ ያክብራችሁ የእውነት ደግሰው ናችሁ በጣም ነው በሰላም አሚና ይሁንስ ይቅርታ አባ እዛ ቤት ቢኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለው ነገር እስቲ ትንሽ እንዲያግዙ አንዲት ላም ያላቸው ቤተሰብ ነው የምትለኝ አዎ እነሱ ጥሩ የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገላታለህ ምን ጋሽም ሆኗል አንድ ላም ብቻ እኮ ነው ያላቸው ያቺ ላም የምቾት ቀጠናቸው ናት እሱን ካጡ በምንድነው የሚኖሩት ግን እንዲኖሩ ብቻ እውነተኛ ኑሮ እንዲኖሩ አይደለም ስለዚህም የእውነት መርዳት ከፈለክ በልሂድ እንዴ ልጄ እኔ ሰው አይጠፋኝም የሆነ ጊዜ ቤት አድራሃል አዎ አስተውሶኛል በጣም ነው ደስ የሚለው እንደማያው ከሆነ ደግሞ ስራ ማግኝቷል አዎ የኔ ነው እንዴ አንተ ከሄድክ በኋላ እኮ ላሚቷ ሞተች ምን በላውን ነገር አጣን በቃ ልጄና መሞካከር ጀመረን ከልጄ ጋር ተነስተን እዚህ ቦታ ደረሰን እላለሁ እውነት ነው እላለሁ ላሚቷ ሞቷ በጣም ነው የጠቀመን እንድንሰራ ነው ያደረገን ያቺ ላም የምቾት ቀጠናቸው ናት እሱን ካጡ በምንድነው የሚኖሩት ግን እንዲኖሩ ብቻ እውነተኛ ኑሮ እንዲኖሩ አይደለም ጋጉ ሁላችሁም በየተራችሁ ደርሳችኋል በእውነት ደግስ በጣም ፈጣሪ እድሜና ጤና ይስጠው ይሄው አንተ ተባረክ ይሄው አንቺ ክበርልኝ እኔ ልጅ ጋሼ ይግቡ ጋሼ ከዚህ በላይ ዝም ማለት አልችልም በቂ ሀብት አለው ጤና አለው ፈጣሪ ሰጥቶ ግን ምንም ደሃን እየረዱበት አይደለም ባለ ስጋ ቤት እንኳን በአቅሙ ለማህበረሰቡ ቀን በቀን ስጋ እንደሰጠ ነው እርሶ ምን አለቦት ልጅ የሎት ቤተሰብ የሎት ግን ምን ያደርግላችኋል ይሁሉ ሀብት ምንም ደሃን እየረዱበት እኮ አይደለም ምን እያረኩ እንደሆነ ለነሱ መናገር አስፈላጊ አይመስለኝም በዚህ ራስ ወዳደረታችሁ የተነሳ ነው የሰፈር መንደር ሁሉ ሰው ቢጠላችሁ የነሱ ተግባር እኔ ምንም አይጎዳኝም ጀሃነም መግባት ይችላል ወንድም የሁሉም ሰው ጥያቄ ያነሳል ለድሆች ስጋ ማከፋፈል አቁመዋል ያሉ ነው አዎ ልክ ነህ እና ታዲያ ለምንድን ነው ድሆች መርዳት ያቆምከው ለማህበረሰቡ እስካሁን ድረስ ቀን በቀን የሚሰጣቸው ስጋ ብሩ ከኔ ኪስ አልነበረም እስካሁን የሚወጣው ከጋሼ ነበር እስካሁን ድረስ ይወጣ የነበረው ልብስ የሚሰፉት የነበሩት ጋሼ አዎ ኧረ ምን አይነት እና ከሞቱ በኋላ ነው የምትነግረን ይሄ ነገር በኔና ባንተ ማል ሚስጥር ሆኖ ይቆይ ብሎኝ ነበር አንተ የረዳሃቸው መሆኑን ብነግራቸው እኮ በጣም ነው የሚወዱ በጣም ነው የሚደሰቱት ሁሉም ተግባሮች ላይ እንዲጨበጨበል ብቻ ጠብቅ አንዳንድ ተግባሮች ላይ ሰው መሆንን አሳይ አባዬ ወይ ልጄ ማየት በጣም እንደ ናፈቀችኝ የኔ ልጅ እሷ ወደዚህ አትመጣም እኛ ግን ወደ እሷ እንሄዳለን እስከዚያው ድረስ ፍቅሯን በልባችን ይዘን ልናስታውሳት ይገባል እኔ ሌላ እናት ፈልጋለሁ ሌላ እናት ትፈልጋለህ እንደማየው ከሆነ የለመደሽ ይመስለኛል እሱ እንደምንከባከቡ ልክ አንቺንም እንከባከብሻለሁ እባክሽ በዛው ልክ እሱንም ተንከባከቢ
አቤት አባዬ። እስቲ በመጀመሪያዋ እናትና በአዲሷ እናት ያየኸውን ለውጥ ንገረኝ። አዎ አባዬ፣ ልዩነት አለ። እንዴት? የመጀመሪያዋ እናቴ በቃሏ አትገኝም። አዲሷ እናቴ ቃሏን ታከብራለች። እንዴት? የመጀመሪያዋ እናቴ ምግብ ካልበላ እገርፋለሁ፣ ከአቧራ ከተጫወት እገርፋለሁ እያለች ትዝትብኛለች፣ ግን ቃሏን አታከብርም። አዲሷ እናቴ ግን አትዋሽም። በአፈር ከተጫወት ምግብ አትበላም ትለኛለች፣ ቃሏንም ታከብራለች። በዛ ምክንያት 2 ቀን ሙሉ እርቦኛል። ይሄ ልጅ ግን የቲቪ ዋላ እንደሆነ ታውቃለህ? እታይ ሰፈር ካሉት መንደርተኞች ጋር ቁጭ ብሎ ነው የሚውለው። እሱ ከድሃዎች ጋር መሆኑ ለቤተሰባችን ክብር አይመጥንም። ደግሞ እኮ ተይማ ሆዳቸው ባዶ ነው ይለኛል። የምትለው ነገር ካለ በለው። ሂጂና ጥሪው። አቤት፣ አንድ የምንሄድበት ቦታ አለ፣ ተከተለኝ። ጥሩ። አካባቢው እንዴት ነበር? ሄደን የመጣንበትን ቦታ ከሆነ በጣም ጥሩ ነበር። ጥሩ ነበር። ይዤ ሄድኩ እኮ ድሃዎች ምን አይነት ኑሮ እየኖሩ እንደሆነ ላሳይ ነው። እነሱንም አይቻቸዋለሁ። እና እንደዛ አትለኝም? በል አሁን ያየውን ነገር ሁሉ ንገረኝ። ከየትኛው ልጀምርልህ? አካላቸው ላይ ያለው ልብስ በጣም ቆሻሻና የተቀዳደዱ ነበሩ። እንደዛ ቢለብሱም እኛ ከምንለብሳቸው ውድ ልብሶች የተሻለ ነበር። አባዬ እነሱ ምንም ነገር የላቸው፣ ግን ሁሉ ነገር ከነሱ ጋር አለ። እኛ ግን ሁሉ ነገር ብናገኝም ከኛ ጋር ምንም ነገር የለም። አባዬ እኛ እየወጣን ምግብ እንገዛለን፣ እነሱ ግን ያመርታሉ። እኛ ጋር የሚመጡት ጓደኞች፣ ዘመዶች ጊዜ ለማሳለፍ ነው። እነሱ ጋር ያሉት ለመረዳዳትና ተጋግዞ ለመኖር ጭምር ነው። እነሱ ድሃ አይደሉ፣ እኛ ነን ድሃ አባዬ።